አሰላሙ አለይኩም ሁላችሁም እንዴት ናችሁ? ስፔሻሊ ስደት ላይ ያላችሁ ኢትዮጵያውያን እኔ ደህና ነኝ አልহামዱሊላህ። ላይክ አድርጉ ቪዲዮዬን እና ጋይስ ዛሬ ማውራው ምንድነው በቅርብ ርቀት ማቃት አንድ ልጅ ስደት ሄዳ ነበረ። አትሊስት ቢያንስ 3 ወር ምናምን ነገር ቢሆናት ነው እና ሄዳ ያው መመለሷ ምናምን ነገር ሰማው ሳጣራ ያው እንዳልተመቻት መዳሞቿ ሐረካት እንደምታደርግ ምናምን ነበር የሰማሁት። ኦፊስም ሲወስዷት ያው ኢትዮጵያ ኦፊስ እንደምታውቁት ነው፣ ክብር የለውም ለራሱ ዜጋ። ስሪ ዝም ብለሽ ምናምን አሏት። ያው አልተመቻቻት መሰለኝ ወደ ሀገሯ መለሰቻት መዳሟ። እና ምንድን ጋይስ አንድ ነገር መናገር ፈልጌ ነው። ምንድነው ካላችሁኝ ሁሉ ጊዜ ማለት ሰው መውቀስ በጣም መጥፎ ነው። አንዳንዴ ራሳችንን መመልከት ያኒ እኔ ጋር ምንድነው ሙሽኪላ ያለው እኔ ጋር ያለው ሙሽኪላ ምንድነው ብለን ማሰብ ያለ መቾከል። አብዛኛው ሰው ማለት ነው ልክ ወደ ስደት ዓለም ሲሄድ ላይክ እናቱ አባቱ ቤት የሚሄድ ነው የሚመስለው። ይሄ ኮምፕሊትሊ ስህተት ነው። በመጀመሪያ ራሳችንን ማሳመን ያለብን ምን ሄደው ስደት ዓለም ላይ ነው ያኒ ከፈጣሪ በቀር ማንንም የለንም። አጥብቀን ብንይዘው እንኳን ሁሉ ነገር እንትን የሚልልን ፈጣሪ ብቻ ነው። ሶ ጋይስ ያኒ በጣም ማሰብ ያለብን ነገር እስቲ አንዳንድ ጊዜ ቆም ብለን ሰብር እናድርግ። ያኒ እንታገስ። በቃ የሆነ አለ አይደለ ሁሉ ጊዜ ሰው መውቀስ መዳም እንዲያደረገች ሰውየው እንዲያደረገ ሳይሆን እስኪ እኔ ጋርስ ምንድነው ያለው ሄጄ ቾክዬ ይሁን እና ጋይስ በጣም እንደዚህ አይነት ስተተኛ ጋር ይደራረባል። አብዛኛው ዜጋ ውጭ ሀገር የሚኖር ዜጋ ለምሳሌ ኢንዶኔሲያ፣ ፊሊፒንስ ዋትኤቨር ብታዩአቸው ማሻአላ ከኛ በጣም የተሻሉ ናቸው። ያኒ ልክ እንደመጡ ወደ ሀገሬ ምናምን መዳም እንዲናት ምናምን አይሉም። ላይክ ቢያንስ እስኪ ቆይ ልታገስ ምናልባትም ለኸይር ይሆናል እንደሚያደርገኝ ብለን አንቸኩል ማለት ባንቸኩል በያሰብኩኝ። በርግጥ አብዛኛው most of the time እንትን ይላሉ ሐረካት እንትን ሚላት መዳም ልትኖር ትችላለች። ግን አንዳንድ ጊዜ ትግስት የሚባል ነገር በቃ መዳም ይሄን አዘዘችኝ፣ አመናጨቀችኝ፣ ሰደበችኝ፣ አንዳንድ ጊዜ እስኪ እንለፈው እና እንየው የሚል ምክር ነው ያለኝ። እናንተስ ምን ትላላችሁ?